ሰላም ሰላም የነገረ ጥበብ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። እኔ ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር ሁላችንንም ሰላም ያድርገን፣ ሀገራችንንም ሰላም ያድርግልን። በረካ ሁኑ፣ ሲሳይ በቤታችሁ ይግባ፣ ችግራችሁ መፍትሄ ያግኝ እያልኩኝ ዛሬ በመፍትሄ ቪዲዮ ሳይሆን ለጥንቃቄ መልእክት ነው የመጣሁት። በተለይም በአረብ ሀገር፣ በሰው ሀገር በስደት ላይ ያላችሁ ሰዎች፣ በተለይም እህቶቻችን ብዙውን ጊዜ በውስጥ መልእክት እየደረሰኝ ነው። እንግዲህ የሚሉት ምንድነው? ብዙ ጊዜ እዛው አረብ ሀገር ሆነን የተለያዩ መፍትሄዎችን እንሰራላችኋለን እያሉን ገንዘባችንን እየተበላን ነው። ገንዘባችንን በልተው እየጠፉ ነው። ደፍተራ ነን፣ እንደዚህ ነን፣ መድኃኒተኛ ነን፣ ጥበበኛ ነን እያሉ ገንዘባችንን ብዙ ለፍተን ጥረን ደክመን በበረሃ በሰው ሀገር ለፍተን ያገኘነውን ገንዘብ መፍትሄ የምናገኝ መስሎን እያስረከብናቸው ገንዘባችንን እየተበላን ነው እያሉ መልእክት እየላኩልኝ ነውና እንግዲህ በአረብ ሀገር ያላችሁ ሴቶች፣ በተለይም ሴቶች ወንዶች የሉበትም ለማለት ሳይሆን አብዛኛውን ጊዜ ሴቶች ላይ ነው ይሄንን ነገር እያየሁ ያለሁትና እንግዲህ ተጠንቀቁ። ደፍተራ ነኝ ስላለ ሁሉም ሰው ደፍተራ ሊሆን አይችልም። መድኃኒተኛ ነኝ ስላለ ሁሉም ሰው መድኃኒተኛ አይሆንም። እኔ ልነግራችሁ የምፈልገው ነገር ምንድነው? አንድ ሰው ጋር በምታወሩበት ሰዓት መድኃኒት አውቃለሁ ወይንም ደግሞ ደብተራ ነኝ ካለ ምንም ነገር ሳትነግሩት ስለራሳችሁ ምንም ነገር የተቸገራችሁትን ነገር የትኛውንም ነገር ሳትነግሩት ችግራችሁን ራሱ የሚነግራችሁ ከሆነ በትክክልም የሚያውቀው ነገር አለ ማለት ነው። እንግዲህ በተለያየ መንገድ ነው ያ የሚሰራው ስራው። እናንተ ችግራችሁን ሳትነግሩት ይህንን የሆንኩት ብላችሁ ሁሉንም ነገር ከነገራችሁት በኋላ እናንተ የተነገራችሁትን ነው ራሱ የሚደግምላችሁና በዚህ መልኩ ያጭበረብራችኋል። ነገር ግን እናንተ ተዋውቃችሁት ብቻ መፍትሄ ፈልጌ ነው ብቻ ብላችሁት የተቸገራችሁትን ነገር እሱ የሚነግራችሁ ከሆነ ስለእናንተ በደንብ አድርጎ የሚነግራችሁ ከሆነ ይህ ሰው ትክክለኛ ነውና ከእንደዛ አይነት ሰው ጋር ስራ ብትሰሩ መፍትሄ ብታሰሩ የተሻለ ነው። ገንዘባችሁን ከሜዳ አትበሉም ማለት ነው። ነገር ግን ያለምንም በቂ ትንታኔ ያለምንም ነገር በድፍኑ እንደዚህ አደርግልሻለሁ እንደዚህ ትሆኛለሽ ከሆነ ቆም ብላችሁ ራሳችሁን መፈተሽ አለባችሁ። ጊዜው የአጭበርባሪዎች ነውና በየቦታው በየአካባቢው አጭበርባሪ የበዛበት ነውና እንዲህ አይነት ነገሮችን መጠንቀቅ ይኖርባችኋል። ይህንን ለማለት ነው የመጣሁትና ምክንያቱም ይህንን መልእክት ዛሬ ለእናንተ እንዳስተላልፍ ያደረገኝ ነገር ምንድነው? ብዙ ሰዎች በውስጥ እየመጡ እንደዚህ ነው እንደዚህ አይነት ነገር እንፈልጋለን እያሉኝ ስለሆነ እንፈልጋለን በሚሉኝ ሰዓት አይ ይህንን እኔ አላደርግም ይሄ የኔ ስራ አይደለም በምላቸው ሰዓት ነው ተገርመው እንዴት ነው ይሄንን አልሰራም የምትለው? ብዙዎች እኮ ሳይሰሩልን እንኳን ገንዘብ እያተቀበሉን ነው ብለው የተለያየ ነገሮችን ይህን ያህል ገንዘብ ተበልቻለሁ ይህን ያህል ገንዘብ ተበልቻለሁ የሚጠሩት የገንዘብ መጠን ራሱ ለየትኛውም አይነት መፍትሄ የማያስከፍል ከምንም በላይ ከፍተኛ የሆነ ገንዘብ ነው የሚናገሩትና እባካችሁ በአረብ ሀገር ያላችሁ ሰዎች፣ በስደት ሀገር ያላችሁ ሰዎች እባካችሁን ተጠንቀቁ። ገንዘባችሁን ለማንም አትበትኑ ለማለት ነው የመጣሁት። በያላችሁበት ሰላም ሁኑልኝ እንግዲህ